በ40 ዓመት እድሜው ግለ ታሪክ ጽፎ ሀገር አስተምራለሁ ያለ ብዙ መጽሐፍ የሚሸጥበት ሀገር ውስጥ ነው ያለው። ስለዚህ ጠቅላይ ሚኒስትር እንኳን ግለ ታሪክ ሆነ አልጻፉ እንኳን ሌላ ነገር ጻፉ። አንዳንዴ በ20 ዓመት ልምዳቸውን የሚያጋሩ ሰዎች አሉ። ልምዳ የለውም ማለት አይደለም። የ20 ዓመት ሰው ሳይክል አወዳደቅ ልምድም ልታስተምር ይችላል። ሀገር እና አዳነች አቤቤ ወጥተው የሚያወሩት እኔ ሀፍረት ነው የሚሰማኝ። ከነዚህ ሰዎች ጋር አንድ ሊደርሺፕ መድረክ ላይ የነበርኩ መሆኔ ራሱ በጣም የሚያስደነግጠኝ። ፈቅደን ብናኖራቸው ትላለች አዳነች። በዚህ ደረጃ የሚያስቡ ሰዎች ናቸው ኢትዮጵያን ያስተዳድራሉ። ፈቅደን የትግራይ ተወላጆችን ፈቅደን ብናኖራቸው ጁንታው አሸነፈ ብለው ሲጨፍሩ ያድራሉ። ገና ይጨፍራሉ። ምክንያቱም ሞር ስለሚያሸንፍ እነሱ ጁንታ የሚሉት የትግራይ ህዝብ ስለሚያሸንፍ ምንም ጥርጣሬ የለውም። በዚህ የሚጨፍር ሰው ጋር ይጨፍራል ገና። ግን ጉዳዩ የመጨፈር ያለ መጨፈር ጉዳይ አይደለም። እነዚህ ሰዎች ኢትዮጵያዊነት በምንድን ነው የሚመዝኑት? ሰው ያሳስበኛል። ከሚሊዮን በላይ የትግራይ ተወላጅ ሌላው ስለ አማራ አልጨነቅም አልልሽም። ስለ አማራ እጨነቃለሁ፣ ስለ ኦሮሞ እጨነቃለሁ። ግን የሚጨነቅለት አመራር አለው። በዛ ደረጃ ኦቨር ኢንቨስት አላደርግም በዚህ ጉዳይ ላይ። መልካም ምኞቴን ብቻ ነው መግለጽ የምችለው። ቢያንስ ከ1.4.5 ሚሊዮን አካባቢ በላይ የትግራይ ተወላጅ አለ። ታትሮ ለፍቶ መኖር የሚፈልግ በማንነቱ ምክንያት የነ አብይ አህመድ አሽከሮች እንደፈለጉ የሚያሳድዱት እንደፈለጉ የሚያሰቃዩት ህዝብ እንዲኖር አልፈቅድም። እንዲህ አይነት ብሽሽቆት መግባት አልፈልግም። በተለይ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጋር እኔ የኔታ ሀገር ስር ቁጭ ብዬ ነው ፊደል የተማርኩት። አፌን የፈታው ሰንበት ትምህርት ቤት ነው። ታሪኬ ከቤተክርስቲያኒቷ ጋር በጣም የተያያዘ ነው። ሰላም ቤተሰቦቼ እንደምን አላችሁልን? እንግዲህ ሸዋፈራው ደሳለኝ ይቅርታ ጠይቋል። ይቅርታውን ሁላችንም በተሰማን ስሜት ያክል ነው የምንተረጉመው። ነገር ግን ይቅርታ ጠይቋል። ይሄን ይቅርታ ደግሞ ያመጣው የአንድነትና በጋራ ያሳየነው ጽናትና አቋም። ስለዚህ በዚህ ቻሌንጅ ላይ ተሳትፋችሁ ይሄን ይቅርታ ያስመጣችሁ ኦርቶዶክሳውያን በሙሉ ማለት ነው ለእናንተ ትልቅ ክብር አለኝ። ሼር ያደረጋችሁ፣ ኮፒ ሊንክ ያደረጋችሁ፣ ሪፖስት ያደረጋችሁ፣ የኛን ቪዲዮ የተቀባበላችሁ፣ በፌስቡክ በቲክታክ አብራችሁን ከዚህ ትግል ጋር የነበራችሁ በሙሉ መብራን ታክብርልን። የቤተ ክርስቲያን አምላክ ይጠብቅልን። ሌላ ምለው ነገር የለም። እንግዲህ እንደሰማችሁት ሸዋፈራው ቅድስት ቤተ ክርስቲያንን በምን ልክ እንደሚያከብራትና እንደሚወዳት ተናግሯል። ሸዋፈራው የምር የእውነትን ከሆነ ቤተ ክርስቲያን በዚህ ልክ ውለታ ከዋለችልህ፣ የሰንበት ትምህርት ቤት ፍሬ ከሆንክ፣ መጽሐፍ ቅዱስን የተቀበልከው ከቤተ ክርስቲያን ከሆነ ይሄ ከልብ ከእውነት ነው። ምክንያቱም ይሄ ቪዲዮ ለብዙ ዘመናት ለትውልድ የሚተላለፍ ሐቅና እውነት ስለሆነ በዚህ ልክ ቤተ ክርስቲያንን ካከበርካት ውለቷን ማትረሳ በመሆን ከልብ እናመሰግናለን። በዚህች 5 ዓመት ውስጥ እቺን ቤተ ክርስቲያን ያልተሳደበ ነብይ ያላንጓጠጠ ፓስተር ማግኘት ከባድ። ልክ እንዳንተ ሚዲያ ሲሰጣቸው እናት ቤተ ክርስቲያን ቅዱስ ቤተ ክርስቲያን ተዋህዶ እያሉ ይናገራሉ። ነገር ግን ተመልሰው ግን ወደ ተፋታቸው የሚመለሱ ብዙ ፓስተሮችና ሐዋርያት አይተናል። ለምሳሌ ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን የኢትዮጵያ የተሰራችበት ድርና ማግ የሆንሽው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የክብር አጥርሽ ሲነካ ዝም በማለቴ ይቅርታ ጠይቃለሁ ብዬ ታምረ ማርያም እንደዚህ ይላል። ታምረ ማርያም ገጽ 29 መቅድም ነው እንደዚህ የሚለው እመቤታችን ማርያም በፍጥረት ሁሉ አንደበት ትመሰገናለችና የቤተ ክርስቲያን ልጆች ለእናንተ ለኃጢያን መድኃኒታችሁ ስለሆነች አክብሮ ጣዖት አምላኪነት ይህ ጣዖት አምላኪነት ነው። እውነትና ሐቁ ይሄ ነው። አንተ ግን የቤተ ክርስቲያን ውለታና እናትነቷን አክብረ በዚህ ልክ ከተቀበልክ ካንተ ጋር የሚያጋጨን ነገር ምንም የለም። በቃኛ ቤተ ክርስቲያን አትንኩብን ነው፣ ሌላ ነገር የለብንም። ግጭታችን ቀዩ መስመራችንን ሃይማኖታችንንና ማህተባችንን እስካልተነካብን ድረስ እኛ ማንንም ጋር አንደርስም። ስለዚህ የገባህን እውነት ስበክ፣ አገኘሁት ያልከውን ጌታ ተናገር፣ በፈለከው ኃይልና ስልጣን ስበክ። ነገር ግን የሰውን ሃይማኖት አክብር። በተረፈ ልለው የምችለው ነገር ብዙዎች ልባቸው ቅር ብሏቸዋል። አሁንም ትንሽ ይቅርታ የተደበሰበሰች የሆነ ድራማቲክ ነገር ያላት ትመስላለች። እሷን ለማስተካከል ሞክር። አርቲስት ሸዋፈራው ደሳለኝ
መበሻሸቅ የማትወድ ከሆነ የሰዎችን ሃይማኖትና እምነት የምታከብር ከሆነ የምር አንድ ጥያቄ ላንተ አለኝ። አንተ አሁን ሄደህ የምታመልክበት ቸርች ውስጥ አንተን የወንጌል መረዳት ላይ አደረሱኝ ያልካቸው፣ ወንጌል ሰበኩኝ ያልካቸው፣ ወደ ብርሃንና ወደ ጌታ ኢየሱስ አቀረቡኝ ያልካቸው የቀድሞ የቤተ ክርስቲያን አገልጋይ የነበሩ አሁን ግን ከቤተ ክርስቲያን ኮብልለው የወጡ ሰዎች 24 ሰዓት ኦርቶዶክስን ሲዘልፉ የኛን ሃይማኖት ሲያንቋሽሹ የሚውሉ ናቸውና ይሄ ነገር ክላሽ አያደርግብህም ወይ? እነሱንስ አትመክርም ወይ? አትናገርም ወይ? ብሽሽቁ ይቅርባችሁ አትላቸውም ወይ? ለአንተ የቀረበ ጥያቄ ነው። ነገሩን በዚህ ቋጭተነዋል። ኦርቶዶክሳውያን ባለማተቦች መብራን ምስክሬ ነው። በእናንተ በጣም ኮርቻለሁ። አያችሁ በጋራ ስንቆም አንድ ለዘርፌ ከሰራውላት መዝሙሮች መካከል አለልኝ አባቴ አለልኝ ጌታዬ ዘመን የማይሽረው ባለውለታዬ የሚለው ሌላው ለእዝራ የሰራውት በጣም ብዙ ሰው የተባረከበት መዝሙር አለ። አማኑኤል ይቅር ባይ ነው ፍቅር። ይሄን የሰራውት መዝሙር ነው እንዴ? ይሄ መዝሙር ያንተ ነው እንዴ? አዎ እኔ ነኝ የሰራውለትና በጣም በጣም የተዋጣለት መዝሙር ነው። በጣም ያሉ ለምርቴ በአምባ ፈረስ ላይ በጣም ነው የምወደው። በአምባ ፈረስ ላይ ሆነ ይህንን ቪዲዮ እንግዲህ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ ይጠበቅባችኋል። ምክንያቱም የጠላት ቀጠናን ትንሽ ያንቀጠቀጣል እና ሊያስኮርፍ ስለሚችል ሼር፣ ኮፒ ሊንክ አድርጉልኝ፣ ሪፖስት አድርጉት ይህን ቪዲዮ። እንግዲህ ትዝታው እንደነገራችሁ ይሄን ሁሉ ያወራው ነገር ምንም ሐሰት የለውም፣ እውነት ነው። እኛ ቤት በነበረ ጊዜ የሰራችውን ቪዲዮዎች ለሚስተር ኤክስ እየነገረው ነበርና ያኛው ደግሞ ሰምቶት እንደማያውቀው ምናምን ነገር ሪአክት ምናምን ሲያደርግ አይታችሁታል አይደል? የሆነ ትሰክሳለች ምናምን በቃ ይገረማል ምናምንና ይምር አይራባችሁ፣ እግዚአብሔር ከራብ ይሰውራችሁ። እና ምንድነው ዋናው ፖይንቴ ትዝታው ሆይ እዚህ እኛ ጋር በነበርክ ጊዜ በአንድ ሳምንት ውስጥ 12 አልበም የመስራት የመንፈስ ቅዱስ መጎብኘት ነበረ። አሁን ድረስ እንኳን የሚገርመው ነገር በቤተ ክርስቲያን አንተን መዝሙር እንኳን ተወግዘን ተከልክለን ምዕመናን እቤታቸው ከፍቶ እንኳን ያዳምጣሉ። ምክንያቱም እኛ ጋር በነበርክ ጊዜ ስንኞች ጉልበት ነበራቸው፣ ዜማዎች አቅም ነበራቸው። የምትገርም ዘማሪያችን አገልጋያችን አልመለስም ብላ አውርታል። ብትመለስና ዳግም አንተን በትንሹ ስክሪን በዩቲዩብ ላይ ከምናይ ይልቅ የአንተ ትመጣለህ ሲባል ቤተክርስቲያኑ የሚያጨናንቀው ምዕመን ግጥም ብሎ ተመልሰህ ተጸጽተህ ዳግም መድረኩ ላይ ብናይ ደስታችን ነው። ግን እንደተናገርከው ያደቆነ ሰይጣን እንደሚባለው የምትመለስ አይመስልኝም። ጥያቄ አንድ ትዝታው፣ አሁን አንተ ወደ ተሻለ መገለጥ ሄደሃል። መንፈስ ቅዱስ ቀርቦኛል፣ ያለማወቄ ወራት አልፏል ብለናል። የምር አንተን መንፈስ ቅዱስ እየመራ ከሆነ ትዝታው ለምንድን ነው ጴንጤዎች ሊዘምሩት የሚችሉት በ10 ዓመታት ውስጥ አንድ እንኳን ቫይራል የወጣ መዝሙር የለ? እንደነ መስፍን ጉቱ እንደነ ተከስተ እነዚህ እንግዲህ በጣም በፕሮቴስታንት በጴንጤ አማኞች ዘንድ መዝሙራቸው በጣም የተወደደላቸው አንድ መዝሙር ሲዘምሩ ቫይራል የሚወጣላቸው ሰዎች ናቸው። አንተ በ10 ዓመት ውስጥ አንድ መዝሙር አዳራሽ ውስጥ ሊያስመልክ የሚችል መዝሙር የለ። እንኳን መዝሙርህን ሊዘምሩ ሲሰሙ እንኳን ይጸየፈዋል። ምክንያቱም ከስድብ ውጪ ምንም የምታውቀው ነገር የለም። የድሮቹ ጴንጤዎች ቢኖሩ አንተን አይቀበሉም። ምክንያቱም አንተ ምላስ ውስጥ አፈ ሞቶብሃል። ስድብ ነው የምታውቀው። የቃል ኪዳኑን ታቦት ትሳደባለህ፣ ቁርባን ትሳደባለህ፣ ጥምቀት ትሳደባለህ። ምንም ኢየሱስንና ወንጌልን አያሳይ። አሁን አንተ ላይ እንኳን ኦርቶዶክሱ ጴንጤው አንተ ውስጥ ኢየሱስን አያየው። ትዝታው ሳሙኤል ሲባል እኛ ቤት እያለ በደጋግ ዝማሬዎች በጥሩ ዝማሬዎች ነው የምናውቅ። አሁን ጴንጤ ጋር ስትሄድ ትዝታው ሳሙኤል ሲባል ተሳዳቢ፣ ነውረኛ፣ ባለጌ ነህ። በዚህ ልክ የምታወቀው አሁን 12 ዝማሬ ዘምረሃል ዩቲዩብ ቻናል ላይ። አንድ ወር ይሞላል አሁን አልበም ከለቀቅ ማለት ነው። በአንድ ወር ውስጥ 135,000 ሰው ነው የሚከተል። 135,000 ሰው ነው የሚከተል። ሰብስክራይብ ያደረገ 53,000 ሰው አይሞላም ያየ ማለት ነው ቪዩ።
ግባና የነ ዳግመ ደርቤን የነ ቴዎድሮስ ዮሴፍን የነ ምርትነሽን ተመልከት። በአጠቃላይ የነውር ምሳሌ ይሆናል፣ የባለጌ ምሳሌ ይሆናል። በዚህ ልክ ልትወርድ አይገባም። በቃ አንተ ከዚህ ቤተክርስቲያን ጋር ተፋታ። ለምንድነው ወንጌልን ማሰብከው? ሁልጊዜ በቁጣ ተሞልተ መልክህ እየተቀያየረ በዚህ ልክ እየተበሳጨ ለምን ትኖራለህ? ለምን አንተ ያመንክበትን የተረዳህበትን ብቻ ወንጌል ለምን አሰብክ? ምንድነው ከኦርቶዶክስ ራስ ላይ የማትወርደው? አሁን ማየ ልብ ይናፍቃታል ማለት ነው። እባብን ግደል ከነበትሩ ገደል ይባላል። ከጠላ ለምን ስም ታነሳለህ? አንተ ግን ሁልጊዜ ድርሳናት ላይ፣ ገድላት ላይ፣ ጥምቀት ላይ፣ ቁርባን ላይ ምንህም ኢየሱስ ክርስቶስን እስከ መምሰል ድረስ ደርሰሃል።